ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንግዲህ ቤተሰብ ሁኑ። እንዲሁም ደግሞ አዳዲስ መረጃዎችን ስለ ቢዝነስ አንዳንድ ነገሮችን ማወቅ የምትፈልጉ ስለ ስራ ማለት ነው ከአረብ ሀገር መልስ የምትፈልጉ እህቶቼ ወንድሞቼ ማለት ነውና ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሁሌ ቪዲዮ ስለቅ ለእናንተ ይደርሳችኋል ማለት ነውና ያለው በተለይ ደግሞ ቡቲክ ቤት ከፍታችሁ የህፃናትም ይሁን የአዋቂም ይሁን ልብስ ቡቲክ ቤት ማለት ነው ከፍታችሁ ለመስራት ያሰባችሁ ለእናንተ አንድ ትንሽዬ በርግጥ ሳትገቡበት በፊት አውቃችሁ ብትገቡ ወይም ደግሞ ምን ነው ብላችሁ እንዳትጸጸቱ ወደ ኋላ እንዳትሉ መጀመሪያ አውቃችሁ መግባት ስላለባችሁ ያንን ሐሳብ ለእናንተ ሼር አድርግላችኋለሁ። በዚህ አጋጣሚ ደግሞ አንዲት እህቴ ሆሳዕና ላይ ቡቲክ ቤት ምን ያክል ብር ይፈጃል ጠይቅልኝ ብላኝ ነበረ። እንግዲህ እኔ ዛሬ በዛ ዙሪያ ላይ የተወሰነ ነገር ሐሳብ ሰጣችኋለሁ። እስከ ፍጻሜ ድረስ አብራችሁኝ ሁኑ። ቪዲዮውን ደግሞ ላይክ አድርጉ። ለብዙ እህቶቻችን በተለይ ደግሞ ወንድሞቻችንም እህቶቻችንም ቡቲክ ቤት ለመክፈት ወይም ደግሞ ይሄ በልብሱ ንግድ ስራ ላይ ለመሰማራት ያሰቡ እህቶቻችን ለነሱ እንዲደርሳቸው ሰብስክራይብ በማድረግ ወይም ደግሞ ሼር በማድረግ እንዲሁም ደግሞ ለሁሉም እንዲደርሳቸው ደግሞ ላይክ በማድረግ እናንተ ላይክ ስታደርጉት ዩቲዩብ ራሱ ሪኮመንድድ ያደርግላችኋል እነዚህ ሰዎች ማለት ነውና ስለዚህ ላይክ በማድረግ እንግዲህ ይሄንን ቪዲዮ ጀምሩ። ቀጥታ ወደ ሐሳቡ እንሄዳለን። አብራችሁን እስከ ፍጻሜ ድረስ ሁኑ። እንግዲህ እንደነገርኳችሁ በተለይ ደግሞ ቡቲክ ቤት ወይም ደግሞ የልብስ የአዋቂም የህፃናትም የተለያየ ልብስ ቤት ለመክፈት ያሰባችሁ ዛሬ ቆም ብላችሁ እንድታደምጡኝ እፈልጋለሁ። ምክንያቱም ስራ ከሰራችሁ አይቀር አትራፊ ሆናችሁ መስራት አለባችሁ እንጂ ወይም ደግሞ የማይሆን ቦታ ላይ ቡቲክ ከፍታችሁ ቁጭ ብላችሁ አፋችሁን ከፍታችሁ ከምትቀመጡ ይልቅ ጥሩ ቦታ ላይ ምን አይነት ቦታ ነው መክፈት ያለብን ቡቲክ ላይ ደግሞ መስራትስ ምንድነው ጥቅሙ ምንድነው ጉዳቱን የሚለውን ዛሬ እንግዲህ ጠቅለል አድርጌ እኔ በተረዳሁት መጠን ማለት ነውና እነግራችኋለሁ። ከኔ የበለጠ ደግሞ ብዙ የምታውቁ እህቶቼ ወንድሞቼ ያላችሁና ኮሜንት ላይ ደግሞ ጻፉላችኋለሁ። እኔም ከናንተ እማራለሁኝ። ያው እኔ ሁሉም ነገር የሆነ ሰው የሆነ ነገር ሲናገር ስለዛኛው ርዕስ ብዙ ነገሩ አውቁ አይደለም፣ ግን እሱ ባሰበው ወይም ደግሞ በሚያየው አንፃር እንዲሁም ደግሞ አንዳንድ ሰዎች ጓደኞቻችን ሊሆኑ ይችላሉ፣ ቤተሰቦቻችን ሊሆኑ ይችላሉ ቡቲክ ስራ ላይ ሰርቶ መጨረሻቸው ምን እንደሆነ ስናይ ለኛ ትምህርት ይሆነናል ማለት ነውና ስለዚህ ዛሬ ደግሞ ለእናንተም ትምህርት ስለሚሆናችሁ አብራችሁን እስከ ፍጻሜ ድረስ ሁኑ። ቪዲዮን ላይክ አድርጉ። እንግዲህ እኔ ሆሳዕና ላይ ያልሽኝ እህቴ አልጠየቅኩም፣ አስፈላጊ ይሆናል ብዬ አስባለሁኝ። ስለዚህ ሰሞኑ በዛኛው ሳምንት አካባቢ እሄዳለሁኝ ማለት ነው። ወደ ሆሳዕና ስለሚሄድ ጠይቄ እነግራችኋለሁኝ ማለት ነውና እህቴ እነግርሻለሁኝ። ሌላ ግን ቡቲክ ቤት የምትከፍቱ ወይም ደግሞ ለመክፈት ያሰባችሁ እህቶቼ ወንድሞቼ ለእናንተ መልእክት አለኝ ማለት ነውና እንዴት ያጎቴ ልጅ ማለት ነውና ቡቲክ ቤት ከፍታ እሱም ደግሞ አዲስ አበባ ማለት ነውና እየሰራች ነበር። ከዛ በኋላ ያን የህፃናት ነው የምሰራው የነበረው ከአረብ ሀገር እንደኛው ሀገር አረብ ሀገር ሄዳ ነው የመጣችው። ከመጣች በኋላ ያን ቡቲክ ቤት ከፍታ እየሰራች ነበር። ግን ያንን ነገር ወዴት እንዳደረሳት ደግሞ ዛሬ እነግራችኋለሁ። አብዛኞቻችሁ ትጠቀሙበታላችሁ። እና ቡቲክ ቤት ደግሞ ስትሰሩ መጀመሪያ አጥነታችሁ አጣርታችሁ አካባቢውን እንዳልኳችሁ ደግሞ ሙሉ ያመጣችሁትን ብር እዛ ላይ ኢንቨስት ማድረግ ሳይሆን በተወሰነ መንገድ ቢዝነሱን መጀመር ነው የሚያስፈልገው ማለት ነውና ስለዚህ አሁን እሷ ቀጥታ መጣች አዲስ አበባ ውስጥ ያዋጣል ብለዋት ነው የገባችው ማለት ነው። እሷ አምናበት ሳይሆን ያዋጣል ስለተባለች ትርፋማ ትሆኛለች ስለተባለች ነው የገባችውና ገብታ ያንን ስራ ጀመረች። ከጀመረች በኋላ የተወሰነ ጊዜያት ሰራች። ከዛ የቤት ኪራዩ አለ፣ ግብር አለ። እንደገና ደግሞ እሷ እዛ ጋር የራሷን ጉልበት ቢሆን ያው እዛው እየሰራች ነው የምትሆነው። ስለዚህ ያን ነገሮቹ መጥቶ መጨረሻ ላይ ምንም አይነት ነገር ሳታገኝ በእውነቴ ነው የምላችሁና ምንም አይነት ነገር ሳታገኝ ድጋሚ ደግሞ ያንን ቦታ ዘግታ ኪሳራ ውስጥ ገብታ መልሳ አረብ ሀገር ነው ሄደችው ማለት ነውና ስለዚህ ይህንን ነገር ደግሞ እናንተም እንዳይገጥማችሁ ጥንቃቄ እንድታደርጉ ነው። ለምሳሌ ቡቲክ ቤት ስትከፍቱ ምን አለ መሰላችሁ አንዱ ጥቅሙ ምንድነው ያው እናንተ ብዙ ኃይል አታውጡም፣ እንዲሁም ደግሞ ብዙ እንትን አትሉ፣ ለራሳችሁ እረፍት ወስዱበታላችሁ ያንን ስራ። ግን ጥቅም አለ ወይ ብዙም አይነት ይሄን አክል ብዙ አትራፊ የሚላችሁ ጥቅም ላይ ሰጣችሁ ይችላል። በተለይ ደግሞ ይዝም ብሎ ይሄ የማይሸጥበት ቦታ ላይ ሳይሆን የሆነ ሁሉም እግረኛ የበዛበት እንደገና ደግሞ ከተማ ውስጥ ነው መሆን ያለበት ማለት ነው።
እንግዲህ ያው ከስተምር ስለመጣ ከስተምር ሲመጣ አቋርጣለሁ ማለት ነውና ቅር እንዳይላችሁ። ስለዚህ ምን ታደርጋላችሁ መሰላችሁ? ይሄ እግረኛ የሚበዛበት ቦታ ስላችሁ ከተማ ውስጥ ግዴታ መሆን አለበት። ከተማ ውስጥ ካልሆነ በጣም ከባድ ነው የሚሆነው። ለምን እናንተ ተጠቃሚ አትሆኑም። ከተማ ውስጥ አሁን ብዙ ከክፍለ ሀገር ሄዶም በተለያየ መንገድ የሚለውም ትላላችሁ፣ ያኔ ከስተምር ታገኛላችሁ። ግን ካልሆነ ከባድ ነው። ቁጭ ብላችሁ ብራችሁን ኢንቨስት አድርጋችሁ ቁጭ ብላችሁ የቤት ኪራይ መክፈል፣ ግብር መክፈል በጣም ይከብዳል። እኔ ይቅርታ አድርጉልኝ ይሄን ስራ ላይ ግቡ ብዬ እኔ አላበረታችሁምና አንዱ ግን አሁን ያለው ሲስተም ምንድነው? ወይ ቲክቶክ ከፍታችሁ ማሳደግ አለባችሁ፣ በቲክቶክ ለመስራት ማለት ነው። ፍሪ ዲሊቨሪ እያረጋችሁ ማለት ነውና ቲክቶክ ላይ ማስታወቂያ እየሰራችሁ ስለራሳችሁ ስራ ማለት ነውና እንደዛ በትዕዛዝ ለመስራት ከሆነ ያን እሱ ትንሽ ለናንተ ሊላችሁ ይችላል እንጂ ይሄ በፊቱ አይነት ሁኔታ ላይ ስትሄዱ ብዙም እኔ ጥቅም የሚኖረው አይመስለኝም። ምክንያቱም ብዙ ነገሮች አሉ። የእናንተ እረፍት ነው እንጂ ሌላ ምንም ነገር አይደለም። የቤት ኪራይ ተከፍላላችሁ፣ የግብር ተከፍላላችሁ። ከዛ በኋላ እንደገና በቃ ሳይሸጥ ሲቀር ከሱም ራሱ ነው ለራሳችሁ ወጪ የምታደርጉት። ምክንያቱም ተጨማሪ ትርፍ ከሌላችሁ ወይም ደግሞ ያስቀመጣችሁትም ቢሆን ያው እሱ ራሱ ነው እንግዲህ አንድም ተሸጠ ከተሸጠው ብር ላይ እያነሳችሁ ለራሳችሁ ጥቅም የምታውሉ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ይሄንን ነገር እንዳይሆን ደግሞ የተሻለ ሌላ ስራ ቢያንስ እንኳን ተንቀሳቃሽ እንደው ሌላ ነገር ይቅርና ይሄ በቃ ውሃ ብቻ ራሱ መሸጥ ይሻላል። ለምን እሽግ ነው በቃ አይልባችሁም። ውሃ ደግሞ ማንም ሰው ይፈልገዋል። 1 ሊትር 2 ሊትር 3 ይሄ ግማሽ ሊትር ሩብ ምናምን እየተባለ ይሸጣል። እነሱ ይሻላሉ ብዬ ነው ማስበው ማለት ነውና እኔ ለምን እንደሆነ አላውቅም። በተለይ ደግሞ በዚህ ዙሪያ ላይ የምሰሩ እህቶቼ ወንድሞቼ የእናንተ ደግሞ ለየት ያለ ሐሳባችሁ ምክራችሁን ደግሞ ኮሜንት ላይ ጻፉልን እላችኋለሁኝና ውድ ቤተሰቦቼ። ስለዚህ ያቺን አጎቴ ልጅ ተመልሳ ከስደት መጣ ይሄንን ስራ ሰራች። ምንም ነገር ውጤት አልባ ስትሆን ደግሞ ተመልሳ ትዳሯን በትና እንደገና የት ሄደች? አረብ ሀገር ሄደች። አስባችኋል? ካዛ መጣችሁ ትዳራችሁን ይዛችሁ የተቀመጣችሁ የኖራችሁ እያለ በመሃል ላይ ደግሞ ተስፋ ቆርጣችሁ ድጋሚ ደግሞ እሰው ሀገር መሄድ ማለት ነው። አስባችሁታል? ይሄን እንደዚህ አይነትም ነገር ስላለ ስራ ስትሰሩ ጥንቃቄ አድርጋችሁ ያላችሁን ሙሉ ብራችሁን ቀጥታ አውጥታችሁ ሙሉ በሙሉ ቢዝነስ አጀምሩበት ማለት ነው። ቢያንስ እንኳን ግማሹ ይቀመጥላችሁ። ይሄን ስራ ባያዋጣችሁ እንኳን ያንን ዘግታችሁ የተሻለውን ነገር ታደርጋላችሁ ማለት ነውና እኔ ያው ልብስ እንኳን ከአረብ ሀገር እስኪ አስቡ ሲመጣ ልብስ ማለት ነው። ከአረብ ሀገር ራሱ ይዛችሁ ስትመጡ ልብስ ማለት ነውና በፈለገ ውድ ብር ብትገዙ እዚህ ከመጣ በኋላ በቃ ለበሳችሁት አለበሳችሁትም ያው ነው ማለት ነውና ስለዚህ ያ ስለሆነ ጥንቃቄ ማድረግ አለባችሁ ማለት ነውና ስትሰሩ አደራ አላችኋለሁ። ምክንያቱም እዚህ መታችሁ ድጋሚ ደግሞ እንደገና ስደት እንዳትሄዱ ብዙ ነገር ተስፋ የሚያስቆርጥ ነገር አለ አይደለም። እንደዛ እንኳን ኖሯችሁ እንኳን ከሀገር ጥፉ የሚላችሁ ሐሳቦች ይመጣሉ። ግን በተለይ ደግሞ በዛ ላይ ሌላ ነገር ሲጨምር ወይም ደግሞ ሰርተን ያመጣነው ያለ ቦታው ሲሆን ሲባከንብን በእርግጠኝነት ያው ብረሩ ሂዱ ነው የሚለው ማለት ነውና ስለዚህ ያን ስለሆነ ጥንቃቄ ማድረግ አለብን ወይም ደግሞ ጥንቃቄ ማድረግ አለባችሁ ውድ ቤተሰቦቼ። በተረፈ እንግዲህ አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁ። አሁንም ደግሞ አዳዲስ ቢዝነስ ስለ ቢዝነስ የምትጠይቁት ወይም ደግሞ ስለ ስራ የምትጠይቁት ነገር ካለ ይሄንን ስራ ብላችሁ ጠይቁ። እኔ ደግሞ በማቆም መንገድ ለእናንተ አስረዳችኋለሁ ወይም ደግሞ ነግራችኋለሁኝና በርቱ፣ ጠንክሩ። ያው ስራ መስራት ጥሩ ነው ማለት ነው፣ ግን የሚያዋጣንን የሚሆነንን ስራ ነው መስራት ያለብን ማለት ነውና ይዘነው ቁጭ የምንል ነገር ሳይሆን ይሄ ኤክስቼንጅ የምናደርገው ወይም ደግሞ ምንቀያይረው አንዱ ለምሳሌ ይሄንን ሻማ እኔ አምጥቼ እዚህ ቁጭ ማለት የለበትም። ሽጬው ድጋሚ ደግሞ ሌላ ማምጣት አለብኝ። ያ ካልሆነ ደግሞ ይሄን ይዤ ቁጭ ካልኩ ምን ያደርግልኛል? ወርቅ ቢሆን ይጨምራል በየቀኑ በየሳምንቱ በየወሩ ማለት ነው። ይሄ ግን እቃ ነው። ገባችሁ አይደለ? ስለዚህ ቢጨምርም ይሄ ደግሞ ከ1 ብርና ከ2 ብር በላይ አይጨምርም። በ3 ወር በ4 ወር በ6 ወር ማለት ነው። ስለዚህ ያ ነገር እንዳይገጥማችሁ ደግሞ ጥንቃቄ እንድታደርጉ ነው። አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁ። መስቀል ወጣበት እንግዲህ በጉራጌ ባህል ከሳምንት በኋላ ወይም ደግሞ ከሻኛ በኋላ ሴት ልጅ እናት አባቷ ቤት ትሄዳለች ማለት ነውና እኛም ሄደን ነበረ ከእህቶቼ ጋር በጣም ምርጥ ጊዜ ያሳልፍ ያለው ማለት ነውና ያንን ድባብ ደግሞ እንደ እግዚአብሔር መልካም ፈቃድ ማለት ነውና ምን ቀን መሰላችሁ? የፊታችን ሐሙስ ቀን እለቅላችኋለሁ። በጣም ደስ ይል ነበር እንደምታዩት በአዲስ ሽፎን እንግዲህ ይሄንን ሽፎን ደግሞ የሰራችልኝ ልጅ ደግሞ እንዲሁም ደግሞ ይሄንን ሽፎን በስጦታ መልክ ነው እንግዲህ የሰጠኝ እግዚአብሔር ይስጠውና በጣም ነው የሚያምረው ማለት ነውና የመጀመሪያ ጊዜ ነው እኔ እንደዚህ ሽፎን በልኬ ሲሰራልኝና ሲሰራልኝ ወይም ደግሞ እንዲሁም ደግሞ የመጀመሪያ ጊዜ ደግሞ የልብስ ስጦታ ደግሞ ሲመጣልኝ ማለት ነው። እግዚአብሔርን
ከተመልካች ነው እንግዲህ ይህንን ስጦታ ይመጣልኝ ማን እንደሰጠኝ ማን እንዳመጣልኝ ያንዳንዱ ነገር ማን ነው የሰፋው ሰፊዋ ማናት የሚለውን ደግሞ በሚቀጥለው ቪዲዮ እንግዲህ እነግራችኋለሁኝ። አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። በተረፈ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ሰላም ሁኑልኝ። አመሰግናለሁ።